መምህራችንን አተናቸዋል። መምህር ዘላለምን አተነዋል። አይገርምም? እኔ ሁልጊዜ በቃ ሲያስተምር በጣም ብዙ ጊዜ እንገጣጠማለን። እኔም በቤተክርስቲያን ስንሄድ በየቤተክርስቲያኑ አገኛቸው ነበርና ዛሬ ደግሞ ምንም አላሰብኩትም። በቃ ጠዋት ወጥቼ ለሆነ ጉዳይ ቦሌ እየሄድኩ ነበርና ኦኬ መድኃኒዓለም ተሳልሜ ወደ ጉዳይ ሄዳለሁ ብዬ ግብት ስል ሰው ብዙ ነው። እኔ ወይ ባታ ያመትን መሰለችኝ ታቦት ወጥቷል እንዴ ምናምን ብዬ እስኪ ልግባና ልባረክ ብዬ ነበር የገባሁት። የዘላለም ወንድሙ ሽኝት ነበረ። የእውነት አላመንኩም ነበረ። አሁን ግን ከዚህ በኋላ አተናቸዋል። ነፍሰውን በአጸደ ገነት ያኖረልን።